ሰላም ጤና ይስጥልኝ። ዛሬ ደግሞ ላሳያችሁ የመጣሁት እንደዚህ የሶፋ ትራስ ጨርቅ ከሰራን በኋላ ዚፕ በቁልፍ ሳይሆን በዚፕ እንዲሆንልን ከፈለግን እንዴት አድርገን ዚፑን እንደምናያይዘው ነው። እንደምታዩት እንደዚህ ፒን ካላችሁ በፒን እንዴት እንደምናያይዝ አሳያችኋለሁ። እንግዲህ በዚህ 3 ካስገባው በዚህም እንደዛው 3 እኩል እንዲመጣልኝ ማለት ነው። ጥልፉ እኩል እንዲሆን አሳያችሁ። አሁን እዚህ ጋር ያለሁት በዚህ በኩል አያችሁት 3 1 2 3 ከዛ ፒኑ አለ። ስለዚህ በዚህ ጋር ሄድና እቆጥራለሁ 1 2 3 ልክ ከሶስተኛው በኋላ በዚህኛው ፒን ትክክል ይሄድና ዚፑን ይሄኛውን ክርክሩን ዚፑን ሳልነካ 1 2 3 ቆጥሬ ከዛ በራሱ ትክክል በዚህ ትክክል አስገባዋለሁ። አያችሁ ልክ እንደ ሁሉም እንደዚህ ማለት ነው። አሁንም እንደዛው 3 ቆጥራለሁኝ ካስገባውት ከፒኑ በኋላ ማለት ነው። 1 2 3 ከቆጠርኩ በኋላ በዚህ ትክክል ለጠጥ ካለ ገፋ አርገን እኩል እንዲሆን ውጥርም ካለ ትንሽ ወጠር አርገ ነው እኩል እንዲሆን አርገን አስገባውለን። አሁንም እቆጥራለሁ 1 2 3 ችክርክሯን ሳልነካ ከስከክርክሯ ወረድ ብዬ ትንሽ እንደዚህ በዚህኛው ትክክል። አሁንም እንደዛው እቆጥራለሁ 1 2 3 3ቱን ካለፍኩት በኋላ 1 2 3 እዚህኛው ትክክል። እንግዲህ እንደዚህ ያረኩኝ እስከ መጨረሻው ድረስ እኩል እንዲሆንልኝ ሙሉን እዘጋዋለሁ ማለት ነው። እንግዲህ በሁለቱም በኩል እንደዚህ በፒኑ ካያያዝ ነው በኋላ አያችሁ ከዛ እንደዚህ አርገን እንደሚከፈትና እንደማይከፈት ዳርዳሩ ዚፑ እንደሚቆነጥጠውና እንደማይቆነጥጠው እንዳይዘው እና ከፍተን እናያዋለን። በደንብ ይከፈታል አይከፈትም የሚለው ስለዚህ ያዝ ካረገ እናውጣውና የፒኑን ያስገባንበት አሁን እዚህ ጋር ጠበብ ስላለ እናውጣውና ትንሽ ወረድ አርገን እንደዚህ እናያይዘዋለን ማለት ነው። እንግዲህ በደንብ እንዲከፈት እናረጋግጣለን። እንግዲህ አሁን መስፋት እንጀምራለን። አሁን ይሄን የሰፋውትን አያችሁ ምንም የሰፋውበት እዚህ ጋር አይታይም። ጀርባውን እንግዲህ እንዴት አርጌ እንደሰፋሁት አሁን አሳያችኋለሁ እዚህ ጋር። አሁን እንግዲህ እንጀምራለን መስፋቱን። የመጀመሪያውን ጥልፍ እናወጣና ከዛ በሱ ትክክል እያንዳንዷ ቪ ላይ ነው የምንሰፋው። አሁን የመጀመሪያ ቪ ወደኋላ ይሄ መጀመሪያ ነው። ከዛ አንደኛዋን ቪ አልፌ ደግሞ በጀርባ አወጣለሁ። ይሄኛውን ጥልፌን በዚህ ጋር ካወጣሁኝ እንደዚህ ይሆንና ጥልፌ ይታያል። አያችሁ ይታያል ጥልፌ። ስለዚህ እንዳይታይ ምን አረጋለሁ ቪውን እንደዚህ አረግና አያችሁ በቪ ውስጥ እንደዚህ ጋብቼ ውስጡ ያለው ጥልፍ አለ አይደል? ይሄ
ቪው እንደዚህ ስትከፍቱት እዚች ጋር አንድ መስመር መሰላል የሚመስላሉ አያችሁት መሃል ላይ ይሄ መሰላል የሚመስለው ከመሰላሉ በላይ እንሄድና እንጠልፈዋለን ይሄ እንዳይፈታ ያረጋዋል ጥልፋችን ያለዛ ሽሉክ ነው የሚለው ደግሜ ያሳያችኋለሁ አሁን በዚህ ጋር ነው የገባሁት አሁን አንድ ጥልፍቺ ቪዋን ዘልና ደግሞ በሱ በጀርባ ወጣለሁ ከወጣ በኋላ እቺ ቪዋን ቀጥሎ ያለውን ጥልፍ ከወጣሁበት አያችሁ ቀጥሎ ያለውን ጥልፍ እንደዚህ ከዛ ከመሰላሉ አያችሁት መሰላሉን እዚህ ጋር ከመሰላሉ በላይ ሄድና እዚህ አውጣል የዚባችን ክርክሩ ላይ እንዳትሰፉ ተጠንቀቁ ከዛ በዚህ ጋር ነው የወጣሁት አሁን አንድ ጥልፍ ዘልና በዚህ ጋር ነው አንድ ጥልፍ ዘልና አውጣለሁ አሁንም ከወጣሁበት ቀጥሎ ያለውን ቪውን እንደዚህ ገባና ከዛ መሰላሉ ላይ እንደዚህ ከመሰላሉ በላይ ጠልፏል ይሄ ሲጋ የጠለፍኩበት ነው አሁን አንድ ቪውን ዘልና ደግሞ በጀርባው እንደዚህ እገባለሁ አሁን ቪዋን ይዣት መሰላሉን እፈልጋለሁ አሁን ከመሰላሉ በላይ እጄ ከዛ አንድ ዘልና ደግሞ አውጣለሁ አይቼው አሁን ምንም አይታየም እንትኔ ክሬ ምንም አይታየም አንድ አይነት ነው ነጭ ነው ግን ቢሆንም እንደዚህ ላይ አይቹ እንደዚህ ይሆናል ደስ አይልም አሁን ግን የተጠለፈ እንኳን አይመስልም እንደምታዩት ጀርባው ይሄን ይመስላል አሁን ቪውን ይዤ ከመሰላሉ በላይ ወጣና ጠልፈዋለሁ ከሱ ቀጥሎ ያለውን አንድ ቪ አልፌ እንዲ ያልኩኝ እንግዲህ ሙሉን እጠልፈዋለሁ ማለት ነው አሁን ሰፍቼ ጨርሻለሁ ሁለቱም ጋር ከሰፋው በኋላ ይሄንን ጎኑን ይሄንን ጠርዙን ውስጡ እንደዚህ እንሰፋዋለን እቺኛዋን የፐርል ጥልፌን እንደዚህ ዝና ከዛ እንደዚህ በመቅፋት እንሰፋዋለን አሁንም አንድ የፐርል ጥልፍ እዚህ አሁንም አንድ የፐርል ጥልፍ እንዳይፈታብን እያደረግን አንዳንድ በመያዝ እንጠልፈዋለን ማለት ነው አይታየም በጀርባው ከጥልፋችን ከዚፓችን ከበታቹ አንዳንድ እያረግን እንግዲህ እስከ መጨረሻው እንዲህ ያረጋችሁ ስፉት አሁን እንግዲህ ጨርሻለሁኝ እንግዲህ እናያለን ምን እንደሚመስል ያው እንግዲህ እኔ ይመስላል ቀስ ያረጋችሁ እንደዚህ ትሰፉታላችሁ አሁን ጎኑን ነው የምሰፋው እንዲመቸኝ ዚፑን ከፍትና
ገልብጬ ጎን ጎኑን ሰፋዋለሁ ማለት ነው። ዚፑ የዚፕ አሰራር ይሄን ይመስላል። በቀላሉ እንደዚህ ይዘጋል ይከፈታል ማለት ነው። እንግዲህ ጥያቄ ካላችሁ ኮሜንት ላይ አርጉልኝ፣ ጻፉልኝ። መልካም የሹራብ ስራ። ቻው።